ተስፋ አድርገው እግዚአብሔርን። ምን ብታጣ ብትጎሰቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትሕትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ችግር ውስጥ ያለውን ሰው፣ የጎሰቆለውን ሰው፣ አንገቱን ማጣት ያስደፋውን ሰው፣ ቤቱ ጭር ያለበትን ሰው ግን ጽና መያዝ ያላቋረጠውን ሰው፣ ብዙ ነገር የጎደለበት ሰው ግን ማመስገን ያላቋረጠውን ሰው በእግዚአብሔር ፊት ቅዱሳን ነበሩ ይላል መጽሐፍ። ጻድቃን ነበሩ። ጽድቃችሁ ምንድን ነው? በዚህ መፈተን ውስጥ አለመጉረምረም ትልቅ ጽድቅ እኮ ነው። ሁሉ ነገር ሞልቶልን እንኳን የተሻለ ፍለጋ መናጉረመረም ሰዎች ነን እኛ። ምንም ነገር ሳይኖራቸው ግን አንተ ስላለህን ይበቃናል ብለው የሚኖሩ ናቸው ቅዱሳን። ስለዚህ እግዚአብሔር ፈትኖ ሲሰጥ የተሻለ ይሰጣል። ሁሌ እግዚአብሔር አዘግይቶ ሲሰጥ የተሻለ ይሰጣል። ግን መጠበቅ አለመቻል ደግሞ ያከስራል። ብዙ ሰዎች የእግዚአብሔርን ቀን መጠበቅ አቅቷቸው በአቋራጭ መንገድ ሄደው የከሰሩ ሰዎች አሉ። መንገድ የተበላሸባቸው ሰዎች አሉ። እግዚአብሔር በትክክለኛው መንገድ እስከሚመጣ ድረስ መጠበቅ አቅቷቸው የወጡ ሰዎች አሉ።